እና እንዴት የሚለውን ደግሞ ላሳያችሁ። ይህ ቢልዲንግ ወደ 240 ኪሎ ሜትር ርዝመት ያለው ኬብሎች አሉት። ማለትም ከአዲስ አበባ እስከ ሻሸመኔ ማለት ነው። አስቡት፣ በጣም ሩቅ ነው። እናም በፋይበር ኦፕቲክ ቴክኖሎጂ አማካኝነት ነው ከስቴዲየሙ እስከ ቫር ቢልዲንግ የሚደርሱት እና ከአንድ ሰከንድ ባነሰ ጊዜ ውስጥ ምስሎቹ ይደርሳሉ ማለት ነው። በጣም ፈጣን ናቸው። ስቴዲየሙ ቅርብም ሆነ ሩቅ ለውጥ የለውም። ይህም ለዳኞቹ በአካል ያሉ ያህል እንዲነጋገሩ ይረዳል። አሁን ደግሞ ከብዙዎቹ አንዱ ወደ ሆነው የቫር ሩም ገብተን ያለውን ነገር እናያለን። በነገራችን ላይ በአሁኑ ሰዓት ደረጃውን የጠበቀ ቫር ያለው የጣሊያን ሊግ ነው። እንደምታዩት ምንም አይነት መስኮት የለውም። ይህም የሆነው ዳኞቹ ዲስትራክት ሳይሆኑ ገንጠል ብለው በነፃነት ፎከስ አድርገው እንዲዳኙ ነው። እና ለምን ኖርማል ልብስ ለብሰው ታዲያ አይዳኙ ምናምን ልትሉ ትችላላችሁ። ነገር ግን ዳኞቹ በሙሉ